ሰላም ሰላም ውድ ጓደኞቼ ወደ ቻናላችን እንኳን ደህና መጡ። ዛሬ በዓለም ታሪክ ውስጥ ልዩ ቦታ ያላትን ኢትዮጵያ እንመለከታለን። ብዙ ሰዎች የሚያውቋት በአድዋ ድል ብቻ ነው። ነገር ግን ይህች ሀገር ከሺዎች ዓመታት የሚቆጠር ታሪክ፣ ስልጣኔና ባህል አላት። ዛሬ 5 አስደናቂ ታሪካዊ እውነቶችን እንመለከታለን። አንደኛ፣ የአክሱም መንግስት። አክሱም በጥንታዊ ዓለም ከታላላቅ መንግስታት አንዱ ነበር። በቀይ ባህር አቅራቢያ ባለው ንግድ ምክንያት ከሮማ፣ ከአረብና ከህንድ ጋር ግንኙነት ነበረው። የአክሱም ነገስታት የራሳቸውን ሳንቲሞች ያሳትሙ ነበር። ይህም የተደራጀ ኢኮኖሚ እንዳላቸው ያሳያል። ዛሬም የአክሱም ሐውልቶች የዚያን ዘመን የህንፃ ጥበብ ምስክሮች ናቸው። ሁለተኛ፣ የላሊበላ ድንጋይ አብያተ ክርስቲያናት። በ12ኛውና በ13ኛው ክፍለ ዘመን በንጉሥ ላሊበላ ዘመን የተገነቡት አብያተ ክርስቲያናት ከአንድ ድንጋይ ተቆፍረው የተሰሩ ናቸው። በየዓመቱ ከዓለም ዙሪያ የሚመጡ ጎብኚዎችን ይስባሉ እና ከእነዚህ ቦታዎች የዓለም ቅርስ ዝርዝር ውስጥ ይገኛሉ። ሶስተኛ፣ የአድዋ ድል። በ1896 የአድዋ ጦርነት ተካሄደ። የኢትዮጵያ ጦር በአጼ ምኒልክ ሁለተኛና በእቴጌ ጣይቱ መሪነት የጣሊያንን ወረራ አሸነፈ። ይህ ድል ለኢትዮጵያ ብቻ ሳይሆን ለብዙ የአፍሪካ ህዝቦች የነጻነት ተስፋ ሆነ። አራተኛ፣ ሉሲ። በ1974 በኢትዮጵያ የተገኘችው ሉሲ በሰው ዝግመተ ለውጥ ጥናት ውስጥ በጣም ታዋቂ ቅሪተ አካል ናት። ይህ ግኝት ኢትዮጵያ በሰው ልጅ ታሪክ ውስጥ ልዩ ቦታ እንዳላት ለዓለም አሳይቷል። አምስተኛ፣ የኢትዮጵያ ባህልና ቋንቋዎች። ኢትዮጵያ በብዙ ቋንቋዎች፣ ባህሎችና ወጎች የበለጸገች ሀገር ናት። በመቶዎች የሚቆጠሩ ባህላዊ በዓላት፣ ሙዚቃዎችና የአኗኗር ዘይቤዎች የአገሪቱን ልዩነት ያሳያሉ። እነዚህ 5 ታሪካዊ እውነቶች ኢትዮጵያ በታሪክ ውስጥ ለምን ልዩ ቦታ እንዳላት ያሳያሉ። ከነዚህ ውስጥ የትኛው በጣም አስደነቃችሁ? በአስተያየት ይጻፉ። ቪዲዮውን ከወደዱት ላይክ ያድርጉ። ቻናሉን ይከታተሉ። ለማየታችሁ እናመሰግናለን።